ጤና ይስጥልን። ይህ አዲስ ትኩረት ነው። አበይት የአዲስ ትኩረት ነጥቦቻችንን በማስቀደም እንጀምራለን። በቃኝ ሊባል የሚችል ነገር ጥቀሽ። ህይወት ተጠንቀቋት። የሁለገቡና የተወዳጁ አርቲስት ነፃነት ወርቅነህን ድንገተኛ ህልፈት ተከትሎም ሁሉም ሐዘኑን ሲገልጽ የተዋረደችው አርቲስት ጉዳይ። ተወዳጁ ኮሜዲያን በበኩሉ ጉዳዩን ብልግናና ድንቁርና ነው ሲል ገልጾታል። ሁሉንም የአዲስ ትኩረት ነጥቦች በዝርዝር እናቀርብላችኋለን። ቻናላችንን ላይክ፣ ሼር እና ሰብስክራይብ እንድታደርጉም በአክብሮት እንጠይቃለን። ድንገተኛ የሆነው የተወዳጁና ሁለገቡ አርቲስት ነፃነት ወርቅነህ ህልፈትን ተከትሎም ኢትዮጵያውያን ከጫፍ እስከ ጫፍ ከአጽናፍ እስከ አጽናፍ ሐዘናቸውን ገለጹም። ብዙዎችም ድንገተኛውን የአርቲስቱን ህልፈት ተከትሎም ትክክለኛዋ ሳቅ ሞተች በማለት ጥልቅ ሐዘናቸውን በመግለጽ ለቤተሰቦቹና ለአድናቂዎቹም መጽናናትን ተመኝተዋል። በእርግጥም የነፃነት ወርቅነህን ድንገተኛ ህልፈት አስደንጋጭ ነበር። ተወዳጁና አንጋፋው አርቲስት ነፃነት ወርቅነህ በትወና ብቃቱም በአስቂኝና አዝናኝ ድርጊቱም ተዝናንተው አድንቀውታል። አርቲስት ነፃነት ወርቅነህ ከፊልም መድረክ መሪነት ብሎም የኢቢኤስ ተከታታይ አዝናኝ የቤተሰብ ፕሮግራም አዘጋጅና አቅራቢነት የደረሰም የብቃቱን ከፍታና ድንቅነት ያስመሰከረባቸውን ልዩ ስራዎቹን ለህዝቡ ተደራሽ አድርጓል። አርቲስት ነፃነት ወርቅነህ ድንገተኛ የሆነው የህልፈት ዜናው ከመሰማቱ በፊት ባሉት ወራት ውስጥም ባጋጠመው የጤና እክል ምክንያት ህንድ ሀገር ድረስ በመሄድ ሕክምናውን አድርጎ ከህመሙ አገግሞም ወደ ስራው በጥሩ ሁኔታ ተመልሶ ነበር። የ30 ሰከንድ ስለ ራሴ ልንገራችሁ። ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ ስለ እኔ ጤንነት ስለተጨነቃችሁ። አርቲስቱም ከሁለት ሳምንታት በፊት የአልቲማ ሪል ስቴት የብራንድ አምባሳደር በመሆን ስራውን የጀመረ መሆኑም ይታወቃል። ይሁን እንጂ የሳቅ አምባሳደሩ አርቲስት ነፃነት ወርቅነህ የህመም ስሜት ተሰምቶት ወደ ሆስፒታል ባቀናበት በዛው ሳይሻለውም ህይወቱ ማለፉ ተሰምቷል። ይህ ለሁሉም ኢትዮጵያውያን አስደንጋጭ የሆነው የተወዳጁ አርቲስት ነፃነት ወርቅነህ ህልፈት የሙያ አጋሩ ለነበረችው አርቲስት ገነት ንጋቱ ግን ከሞቱ አስደንጋጭነት አልፎ ለዩቲዩብ ቪዲዮ በመቅረጽ የህልፈቱን ዜናም የዩቲዩብ ቪዲዮ መስሪያ አድርገዋለች። በቀብር ስነ ስርዓት ላይ ሰዎች ምን ሲያደርጉ ታያለ? ሲቀርጹ ነው። አሁን ይቀረጻል። ማልቀስ አትችሉም። አሁን አርቲስት ገነት ንጋቱም የቤቷንና የቤተሰቧን ጉዳዮች ሁሉ የቤቷን ጓዳ ከፍታም ለዩቲዩብ ገበያነት ለመጠቀም አየር ላይ በመዋል ትታወቃለች። አርቲስት ገነት ንጋቱም የሙያ አጋሯ የሆነው የተወዳጁ አርቲስት ነፃነት ወርቅነህ የህልፈት ዜና መሰማቱን ተከትሎም ገነት ንጋቱም በሞቱ ደንግጣ አርቲስት ነፃነት ወዳረፈበት ሆስፒታል ከመሄድ ይልቅ ካሜራ አዘጋጅታም ጥቁር ልብስ ለብሳም በህልፈት ዜናው ተደናግጦ በሆስፒታሉ ለሚገኘው ኮሜዲያን ደረጀ ኃይሌ በመደወል ከአይኖቿ አልወጣ ያላትን እንባም በእጆቿ አይኖቿን በማሸት ለማልቀስ ስታስመስልና አርቲስት ነፃነት ወርቅነህ የሞተበትን የህመም አይነት ስትጠይቅ ታይታለች። ፊቱ ያስታውቅ ነበር በጣም አይደል? ይህንን የአርቲስቷን አስመሳይነትና የአዞን ባለማንባት የተደረገ ሙከራ በማየት ብዙዎች የትችት ሰይፋቸውን መዘውባታል። በሌላ በኩል በተወዳጁ አርቲስት ነፃነት ወርቅነህ ህልፈት በሐዘን ላይ ሆኖም ሆስፒታል የተገኘውና ያለ ፈቃዱ ቀረጻ የተደረገበት ኮሜዲያን ደረጀ ኃይሌ በበኩሉም እኔ መቀረጼን አላውቅም፣ እንደ ቀደመ ወዳጅነታችን ሐዘኗን ልትገልጽ መስሎኝ ሆስፒታል ውስጥ በጥልቅ ሐዘን ሆኜ ነው ያዋራኋት። ሲበዛ ብልግናና ሆዳምነት ነው፣ ከተማረ የማይጠበቅ በማለት የአርቲስት ገነት ንጋቱን ያልተገባ ድርጊት ገልጾታል። ህዝባዊ ትችት የደረሰባትና
ይህንን ያልተገባ ድርጊት የፈጸመችው አርቲስት ገነት ንጋቱ በመጨረሻም የኢትዮጵያ ሕዝብን እናም የተወዳጁ አርቲስት ነጻነት ወርቅነህን ቤተሰቦችና ወዳጆችን ይቅርታ ጠይቃለሁ በማለት መግለጫ አውጥታለች።